በባለፈው ቪዲዮ ጥሙርቱ ወይም ግስ ፓርት ዋንን ማየታችን ይታወሳል። አና ለሚለውና ኑ ለሚለው አይተን ነበር ለሁለቱ። ዛሬ ደግሞ ሲ ወይም አንተ አንቺ ለሚለው እርባታውን እናያለን ማለት ነው። ስለዚህ አት የሚለው ይሆናል ባለቤት ቦታ ስንጠቀመው። ስለዚህ ዴምት ካለ ሄድክ ለወንድና ለሴት በኦሮምኛ ጾታ ስለማይለይ ነው። ሄድሽ እንላለን። ዴማ ጅርት እየሄድክ እየሄድሽ ነው ማለታችን ነው። ኒ ዴምተካል ትሄዳለህ ትሄጃለሽ ማለት ነው። ዴሙፊ ካል ልትሄድ ልትሄጅ ነው። ዴሙፍ ቱርተ ልትሄድ ልትሄጅ ነበር። ዴምቴታ ሄደሃል ሄደሻል። ዴምቴ ቱርት ካለ ደግሞ ሄደ ወይም ሄደሽ ነበር ማለታችን ነው። ዴማ ቱርት ካለ ደግሞ እየሄድክ እየሄድሽ ነበር እንለዋለን። በኦሮምኛ ጾታን አይለይም። ለዛ ነው አማርኛ ጋር ግን አንተና አንቺ የተለያዩ ቃላቶች ስለምንጠቀም ጾታን ስለሚለይ እንደዛ ለማስቀመጥ ሞክሬያለሁ። ስለዚህ አሁንም የቃሉ ወይም የወርዱ የግሱ ሩት ዴም የሚለው ነው። የምትቀያየረው የመጨረሻ ፊደላት ናቸው ማለት ነው። ስለዚህ ክፍል 2ን እዚህ እንጨርሳለን። ቀጣይ በክፍል 3 እንመለስበታለን። ስላዳመጣችሁኝ አመሰግናለሁ።